ፕሮፌሽናል የቢዝነስ ፕላን አዘገጃጀት ለጀማሪዎች። የቢዝነስ ፕላን ማለት የንግድ ሀሳባችሁን ከወረቀት ወደ መሬት የምታወርዱበት፣ የገበያ ውድድርን የምትመክቱበትና ኢንቨስተሮችን ወይም ባንኮችን የምታሳምኑበት ስትራቴጂክ ካርታ ወይም ስትራቴጂክ ማፕ ነው። ስለዚህ የቢዝነስ ፕላን ስናዘጋጅ ወቅታዊ የንግድ ህግ ማዕቀፎችን፣ የታክስ አሰራርና የባንክ የብድር መስፈርቶችን ታሳቢ ባደረገ መልኩ ማዘጋጀት አስፈላጊ ነው ማለት ነው። ሰላም እንዴት ናችሁ? ጌትነት ነኝ ከመቅረዝ ሚዲያ። በዛሬው ዝግጅታችን ቀደም ብዬ በርዕሱ እንደገለጽኩት ስለ ፕሮፌሽናል የቢዝነስ ፕላን አጻጻፍና የቢዝነስ ፕላን ሲጻፍ በውስጡ መያዝ ያለባቸውን ዋና ዋና አንኳር ነጥቦች እንመለከታለን። እንግዲህ ዝግጅታችን በዋናነት በኢትዮጵያ የንግድ ህግና የንግድ አሰራር ማዕቀፍ ወይም ሌጋል ፍሬምወርኮችን በተወሰነ እናያለን። ከዛም ቀጥሎ የቢዝነስ ፕላን እንዴት እንጽፋለን፣ ቢዝነስ ፕላን ውስጥ የምናካተታቸው መሰረታዊ የሆኑ የቢዝነስ ፕላን ኤሌመንቶች ምን ምን ናቸው የሚለውን እናያለን። እንዲሁም ቢዝነስ ፕላን ስናዘጋጅ የምንፈጽማቸው የተለመዱ ስህተቶችንም አንስተን እንማማራለን ማለት ነው። አሁን እንግዲህ በቀጥታ ወደ ፍሬ ነጥባችን እናልፋለን። የቢዝነስ ፕላን ኮምፖነንቶች ወይም ደግሞ የቢዝነስ ፕላን ስንጽፍ የሚያካትታቸው ዋና ዋና ክፍሎች እና ነጥቦች ምን ምን ናቸው የሚለውን ከማየታችን በፊት እስኪ በኢትዮጵያ የንግድ አሰራር ማዕቀፍ መሰረት ማወቅ የሚገቡንን አንዳንድ ጽንሰ ሀሳቦች እናንሳ። በሌጋል ፍሬምወርኩን ወይም ደግሞ በኢትዮጵያ የንግድ አሰራር ማዕቀፍ የህግ ማዕቀፉን በተመለከተ እንግዲህ አንድ ሁለት ነጥቦችን እናነሳለን። የመጀመሪያው እንግዲህ ተቀባይነት ያላቸው የንግድ ድርጅቶች የህጋዊ ሰውነት ቅርጽ አለ። እነሱን ማወቅ ይጠበቅብናል ማለት ነው። እነሱን አንዳንድ ባህሪያቸውንም በማንሳት እንመለከታለን። ከዚህ ቀጥሎ እንግዲህ በኢትዮጵያ ውስጥ በአጠቃላይ በነጋዴነት ወይም ደግሞ በንግድ ስራ ውስጥ ለመሰማራት አንድ ኢንቲቲ ወይም አንድ ድርጅት ህጋዊ እውቅና የሚያገኝባቸው ወደ 8 የሚደርሱ የአደረጃጀት ፎርማሊቲዎች ወይም ደግሞ የአደረጃጀት ዘዴዎች አሉ። በሌላ አገላለጽ የንግድ ተቋማት ወይም ደግሞ የንግድ ድርጅቶች የህጋዊ እውቅና አይነት ብለን ልንወስደው እንችላለን ማለት ነው። እንግዲህ ይህን ስንመለከት የመጀመሪያው የግለሰብ ነጋዴ ወይም ሶል ፕሮፕራይተርሺፕ የምንለው ነው። ይሄ የግለሰብ ነጋዴ ወይም ሶል ፕሮፕራይተርሺፕ የምንለው በአንድ ግለሰብ የሚቋቋም የንግድ ድርጅት ነው። ዝቅተኛ የሆነ መነሻ ካፒታል የለውም እና ዋና ዋና ባህሪያቶቹና መስፈርቱን ስንመለከት ባለቤቱ በግል ሀብቱ ሙሉ በሙሉ ተጠያቂ ይሆንበታል። ያ ማለት ኃላፊነቱ ያልተወሰነ ነው ማለት ነው። ገደብ የሌለው ኃላፊነት አለበት። ሁለተኛ እንግዲህ የሽርክና ማህበራት የምንላቸው አሉ። የሽርክና ማህበራት አሁን እዚህ ሰነድ ላይ ባልዘረዝራቸውም 4 የሚደርሱ የተለያዩ የሽርክና ማህበር አይነቶች አሉ። የሽርክና ማህበራት እንግዲህ 2 እና ከዚያ በላይ የሆኑ ሰዎች ተሰባስበው በማህበር የሚያቋቁሙት የንግድ ድርጅት ነው። የካፒታል ገደብን በተመለከተ ለነዚህ ለሽርክና ማህበራት የተቀመጠ የካፒታል ገደብ የለም በንግድ ህጉ ማለት ነው። ውስጥ ላይ ባሉ ሌሎች መመሪያዎች ሊኖር ይችላል። እሱን ወደፊት ሪሰርች አድርገን የምናያቸው ይሆናል። እንግዲህ 4ቱ ዋና ዋና የሚባሉት የሽርክና ማህበር አይነቶችን ስንመለከት የመጀመሪያው የህብረት ሽርክና ማህበር ነው። ሁለተኛ 2 አይነት ኃላፊነት ያለበት የሽርክና ማህበር፣ ሶስተኛ ኃላፊነቱ የተወሰነ የሽርክና ማህበር እና አራተኛውና የመጨረሻው የሽርክና ማህበር አይነት የእሽሙር ማህበር የምንለውን ያካትታል ማለት ነው። እነዚህን ማህበራት በተመለከተ ራሱን አስችለን የሰራነው ልዩ ልዩ ቪዲዮዎች ስላሉ እዚሁ ቻናል ላይ ገብታችሁ መመልከት ትችላላችሁ። ተጨማሪ ማብራሪያም ከፈለጋችሁ በኮሜንት መስጫ ሳጥኑ ላይ ጥያቄያችሁን አቅርቡና ወደፊት አስፈላጊ የሆነ ተጨማሪ ማብራሪያና ትምህርታዊ ዝግጅት የምንሰራ ይሆናል ማለት ነው። አሁን እንግዲህ ወደ 5 ደርሰናል ማለት ነው። 6ኛው ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር የምንለው 1% PLC የሚባለው አለ። ይሄ እንግዲህ በአንድ ሰው ባለቤትነት የሚቋቋም ነው። መነሻ ካፒታሉ ቢያንስ 15000 የኢትዮጵያ ብር መሆን አለበት ይላል የንግድ ህጉ። ምናልባት በተግባር ከዚህም በላይ ገንዘብ ያስፈልጋል እንዲህ አይነት ድርጅት ለማቋቋም ማለት ነው። እንዲህ አይነት ድርጅትም ሳይሆን በማንኛውም የንግድ እንቅስቃሴ ውስጥ ለመግባት አሁን ላይ
ካለው የዋጋ ግሽበት ወይም ደግሞ የዋጋ መናር ጋር ተያይዞ ብዙ ገንዘብ የሚጠይቅ መሆኑ የሚታወቅ ነው ማለት ነው። ያው ይሄ በንግድ ሕጉ የተፈቀደ የባለቤትነቱ ተጠያቂነት በካፒታሉ የተወሰነ ነው። ይሄ ማህበር ያልተወሰነ ተጠያቂነት ወይም ደግሞ ኃላፊነቱ ያልተገደበ አይደለም፣ ኃላፊነቱ የተገደበ ነው ማለት ነው። ይህንን ማህበር የሚያቋቁመው ወይም ይህን ድርጅት የሚያቋቁመው ግለሰብ አንድ ጊዜ ካፒታል ውስጥ ከከፈለ ድረስ ድርጅቱ የሚያመጣው ዕዳና ተጠያቂነት ወደ ግለሰቡ የግል ሀብት አይተላለፍም ማለት ነው። ሰባተኛው ኃላፊነቱ የተወሰነ የግል ማህበር የምንለው ፒኤልሲ እየተባለ የሚጠራው በእንግሊዝኛው ምህጻረ ቃል ነው። እንግዲህ ፒኤልሲም ከ2 እስከ 50 የሚደርሱ ሰዎች ያስፈልጋሉ ይሄንን ተቋም ለማቋቋም ማለት ነው። ከ2 እስከ 50 የሚደርሱ ሰዎች በጋራ ሆነው የሚያቋቁሙት የንግድ ማህበር አይነት ነው። የካፒታል መጠኑም ከ15,000 የኢትዮጵያ ብር ጀምሮ ያስፈልጋል ማለት ነው። በንግድ ሕጉ የተቀመጠውን የካፒታል ሪኳየርመንት ነው እዚህ ጋር እየገለጽኩላችሁ ያለሁት። ዋና ዋና ባህሪያቶቹን በተመለከተ እንግዲህ አባላቱ በያዙት አክሲዮን መጠን ብቻ ተጠያቂ የሚሆኑና በውጭ ኦዲተር ሊመረመር የሚችል የማህበር አይነት ወይም የንግድ ድርጅት አመሰራረት አይነት ነው ማለት ነው። ይህ እንግዲህ ኃላፊነቱ አሁንም የተወሰነ ነው ማለት ነው። አባላት ተጠያቂ የሚሆኑት ባዋጡት ካፒታል ኮንትሪቡሽን ወይም ደግሞ የካፒታል መዋጮ መጠን ልክ ነው ማለት ነው። 8ኛውና የመጨረሻው የአክሲዮን ማህበር ወይም ሼር ካምፓኒ የምንለው ነው። የአክሲዮን ማህበር ወይም ሼር ካምፓኒ ለማቋቋም ቢያንስ ከ5 በላይ የሆኑ ሰዎች መኖር ይገባቸዋል። 5 እና ከዚያ በላይ የሆኑ ሰዎች ያስፈልጋሉ ማለት ነው። ከ5 በታች የሆኑ ሰዎች የአክሲዮን ማህበር ወይም ሼር ካምፓኒ ማቋቋም አይችሉም ማለት ነው። የካፒታል ሪኳየርመንቱን በተመለከተ ንግድ ሕጉ ላይ 50,000 ብር የሚል ነገር አለ። በተግባር ግን ያው እንደ ስራው ባህሪ የሚያስፈልጋቸውን ካፒታል ወስነው ነው ይህን ድርጅት የሚያቋቁሙት ማለት ነው። ይህ ድርጅት የዳይሬክተሮች ቦርድ ያለው ህዝባዊ አክሲዮን የሚሸጥ ማለትም ለብዙሃን አክሲዮኖችን የሚሸጥ ድርጅት ነው። ኃላፊነቱም በአባላት ባዋጡት የካፒታል መዋጮ ልክ ነው እንጂ ወደ ግል ሀብታቸው ኃላፊነት የሚተላለፍበት አይነት ሁኔታ የለም ማለት ነው። እንግዲህ አንዱ ቢዝነስ ፕላን ስንጽፍ ማወቅ የሚገባን ነገር የንግድ ድርጅታችን የህጋዊ እውቅና አይነት ስለሆነ መጀመሪያ ህግ የሚፈቅዳቸው የንግድ ማህበራት አይነቶችን ማወቁ ወሳኝ ስለሆነ ብዬ ነው ቅድሚያ ይህንን ያቀረብኩላችሁ። ሌላው መታወቅ ያለበት ነገር ምንድነው? የንግድ ምዝገባና ፈቃድ አሰጣጥ ሂደቱን በተመለከተም ቀድመን ማወቅ ያለብን ነገሮች አሉ። ቢዝነስ ፕላናችንም ውስጥ ትክክለኛውን የህጋዊ አሰራር ተከትለን ቢዝነስ ፕላናችንን እንድንጽፍ እና እንድናዘጋጅ ይሄንን ማወቅ አለብን ብዬ ስላሰብኩ ነው አሁን ማካተትላችሁ ማለት ነው። በኢትዮጵያ የንግድ አሰራር መሰረት የቢዝነስ ፕላናችን የኦፕሬሽን ክፍል ውስጥ የሚካተቱት ህጋዊ ሂደቶች እንግዲህ አንድን ድርጅት ለመመስረት ወይም አንድ የንግድ ፍቃድ ለማውጣት የመጀመሪያው የስም ማረጋገጫ ኔም ሪዘርቬሽን ያስፈልጋል። በንግድና ቀጠናዊ ትስስር ሚኒስቴር ወይም በክልል ከተማዎች ባሉ የንግድ ቢሮ አማካኝነት በፖርታል በኢትሬድ.gov.ኢቲ በተባለው ፖርታል ድርጅታዊ ስማችን ማስመዝገብ ያስፈልጋል። ከዛ በመቀጠል የንግድ ድርጅት ከሆነ ማህበር ከሆነ የምናቋቁመው የመመስረቻ ጽሁፍና መተዳደሪያ ደንብ ማጸደቅና ያው በሰነዶች ማረጋገጫና ምዝገባ ኤጀንሲ ውስጥ ቀርበን ውል መያዝ ወይም ደግሞ ማስመዝገብ ያስፈልጋል። ይሄንን የመመስረቻ ጽሁፍ እንደ ውል ስለሆነ ይሄንን ውል ማጸደቅና ማስመዝገብና ይሄን መያዝ ያስፈልጋል። ሶስተኛ ይሄን ይዘን እንግዲህ የግብር ክፋይ መለያ ቁጥር ወይም ቲን ነምበር ማውጣት ያስፈልጋል። ይህም በገቢዎች ሚኒስቴር የባዮሜትሪክስ መረጃዎችን በመስጠት ቲን ማውጣት የሚቻልበት እድል እንዳለ ማወቅ አለብን ማለት ነው። ከዛ የንግድ ምዝገባና ፈቃድ ኮመርሻል ሬጂስትሬሽን ኤንድ ቢዝነስ ላይሰንስ ማውጣት ይጠበቅብናል ማለት ነው። ከዚህ በመቀጠል ላይ ይሄ የሚመጣው እንግዲህ ይሄን ለማውጣት አንዳንድ የስራ መስኮች የብቃት ማረጋገጫ ወይም ኮምፒቴንሲ ሰርቲፊኬት ሊያስፈልጋቸው ይችላል። እንግዲህ እንዲህ አይነት የማረጋገጫ ሰርቲፊኬት ለሚያስፈልጋቸው ድርጅቶች ደግሞ በዘርፉ የሚጠይቀውን የብቃት ማረጋገጫ ማሟላት ያስፈልጋል ወደ ፍቃድ ከመሄዳችን በፊት ማለት ነው። ሌላው ታክስን በተመለከተም እንግዲህ እንደ ድርጅታችን ባህሪ እንደምንመሰርተው የንግድ ተቋም አይነት ባህሪ ተጨማሪ እሴት ታክስ ወይም ቫት የምንለውና
ወይም የተርኖቨር ታክስ ወይም ቲኦቲ ለሚባለው የታክስ አይነቶች መመዝገብ ካለብን መመዝገብ ይኖርብናል ማለት ነው። እነዚህ ነገሮች ቢዝነስ ፕላናችን ውስጥ ማካተት አለብን እና ቢዝነስ ፕላናችን ውስጥ እንዴት እንደምናደርግ በኦፕሬሽን ዘርፍ ማሟላት የሚገባን ነገሮች እንዴት እናሟላ የሚለውን ነገር ቀድመን የህጉን ድንጋጌና ህጉ የሚጠይቀውን አሰራሩ የሚጠይቀውን ቅድመ ሁኔታዎች በትክክል ማወቅና ያንን እንግዲህ እንዴት ማሟላት እንደሚገባን ቢዝነስ ፕላናችን ውስጥ ማካተት ይኖርብናል ማለት ነው። ይሄንን ቀድሜ ለማሳየት ያክል ነው። ይሄን ካልን እንግዲህ በቀጥታ የቢዝነስ ፕላንን ዋና ዋና ክፍሎች እንመለከታለን፣ ደረጃ በደረጃ ማለት ነው። እንግዲህ በዋናነት አንድ ቢዝነስ ፕላን ሊያሟላቸው የሚገቡ 5 ዋና ዋና ክፍሎች ይኖሩታል። ከዚህም በላይ ሊኖረው ይችላል እንደ አስፈላጊነቱ። ነገር ግን እነዚህ 5ቱ መሰረታዊ ናቸው ማለት ነው። የመጀመሪያው ኤክስኪዩቲቭ ሰመሪ የምንለው የአጭር ማጠቃለያ ነው። ሁለተኛ የቢዝነስ እና የኢንዱስትሪውን ኦቨርቪው እና አናሊሲሱን ማቅረብ አለብን። ሶስተኛ ማርኬት ኤንድ ሴልስ ስትራቴጂ፣ አራተኛ ፋይናንሻል ፕላኒንግ እና አምስተኛ የኦፕሬሽናል እና የማኔጅመንት ስራዎችን በትክክል ማቅረብ ወይም ደግሞ በትክክል ማየት ያስፈልገናል ማለት ነው። እነዚህ 5ቱ መሰረታዊ የቢዝነስ ፕላን ኮምፖነንቶች ናቸው። እሺ ዘርዘር አድርገን እንመልከተው። የመጀመሪያው የኤክስኪዩቲቭ ሰመሪ የምንለው አጭር ማጠቃለያው የስራ አስፈጻሚ ማጠቃለያ ብሎታል የጌትርሌ። ይሄ እንግዲህ በቢዝነስ ፕላናችን ውስጥ በዶክመንቱ ውስጥ ከፊት ገጽ ላይ ወይም ደግሞ ከመጀመሪያ ላይ የሚገኝ የቢዝነስ ፕላናችን ክፍል ነው። በጽሁፍ ሂደት ግን የሚጻፈው ቢዝነስ ፕላን ሰነዱ ሙሉ በሙሉ ተጠናቆ ከተጻፈ በኋላ የሙሉ ቢዝነስ ፕላኑ ጭማቂ ነው ኤክስኪዩቲቭ ሰመሪ የምንለው ማለት ነው። ብዙ ጊዜ ኢንቨስተሮች ወይም ደግሞ ባንኮች በመጀመሪያ የሚያነቡት ይህንን የቢዝነስ ፕላኑን ክፍል ነው ማለት ነው። ስለዚህ ይሄ የቢዝነስ ፕላናችን ክፍል አጭርና ማራኪ እንዲሁም ግልጽ መሆን አለበት ማለት ነው። በዚህ ውስጥ እንግዲህ መካተት የሚገባቸው አንዳንድ ነገሮች አሉ። በኤክስኪዩቲቭ ሰመሪ ውስጥ መካተት የሚገባቸው ዋና ዋና ነጥቦችን አንደኛ የድርጅቱ ስምና የድርጅቱን አድራሻ ማስቀመጥ ይኖርበታል። ለምሳሌ አበበና ጓደኞቹ የወተት ምርቶች ኃላፊነቱ የተወሰነ የግል ማህበር ብሎ ልንገልጸው እንችላለን። እንደ ድርጅቱ ባህሪ የድርጅቱን ራዕይና ተልዕኮ በደንብ መግለጽ ያስፈልጋል። ሶስተኛ የምርት ወይም የአገልግሎቶችን አይነትና ዋና የሚባሉ ባህሪያቸውንም እንዲሁ መግለጽ ይኖርበታል ማለት ነው። ምርቱ ወይም አገልግሎቱ የሚፈቱት ችግር ወይም ደግሞ ለየትኛው ችግር ነው መፍትሄ ይዘው የመጡት የሚለውን ነገር ማሳየት ያስፈልጋል። እንዲሁም የፋይናንስ ፍላጎቱ ምን ያክል ነው፣ ምን ያክል ገንዘብ ያስፈልገዋል ይሄ ድርጅት ወደ ስራ ገብቶ ያሰበውን ነገር ለማሳካት የሚለው ነገርም መቀመጥ ወይም ደግሞ መገለጽ አለበት ማለት ነው። ከነ ምንጩ ምን ያክል ገንዘብ ያስፈልጋል፣ ምንጩስ ምንድን ነው፣ ኢኩዊቲ ነው ወይስ ደግሞ በብድርም የሚሸፈናል የሚለውን ነገር በግልጽ ማሳየት አለበት ማለት ነው። የፋይናንስ ፍላጎትን በተመለከተ እንግዲህ ሁለተኛው የቢዝነስ ፕላናችን ክፍል የንግድ ዘርፍ መግለጫና የዘርፉ ትንተናን ቢዝነስ ዲስክሪፕሽን ኤንድ ኢንዱስትሪ አናሊሲስ የምንለው ነው። በዚህ ክፍል የቢዝነስ ሀሳባችንን እና የኢንዱስትሪውን ወቅታዊ ሁኔታ ባለው ኮንቴክስት ለምሳሌ በእኛ ሀገር በኢትዮጵያ ኮንቴክስት በደንብ የሚተነተንበት ክፍል ነው። ይህ ክፍል ለምሳሌ በኢትዮጵያ የምግብ ማቀነባበሪያ ዘርፍ ወይም አግሮ ፕሮሰሲንግ ውስጥ ስላለው ወቅታዊ የመሰረታዊ ምርቶች እጥረት የሀገር ውስጥ አቅርቦቱን በተመለከተና ፍላጎቱን በተመለከተ ከህዝባችን ቁጥር እድገት ጋር በደንብ በማናበብና በማገናኘት መተንተን ያስፈልጋል ማለት ነው። ይህ ትንታኔው እንግዲህ ስዎት አናሊሲስ የምንለውንም ዘዴ ተጠቅመን የውስጥ እና የውጭ ሁኔታዎችን በደንብ መተንተን ያስፈልጋል ማለት ነው። እንግዲህ ስዎት አናሊሲስ አራት ዋና ዋና ነጥቦችን ያነሳል። ሁለቱ የውስጣዊ ሁኔታዎችን የሚገልጹ ሲሆኑ ሁለቱ ደግሞ ውጫዊ ሁኔታዎችን ነው የሚገልጹት። ውስጣዊ ሁኔታዎች የምንላቸው ኤስ ወይም ስትሬንግዝ የምንለው ጥንካሬያችን የሚያሳይ ትንታኔ ነው ማለት ነው። እንግዲህ ጥንካሬያችን የሙያ ብቃት፣ የቴክኖሎጂ አጠቃቀም እና ደግሞ በዝቅተኛ ዋጋ የማምረት
በዝቅተኛ ወጪ የማምረት አቅማችንን እንደ ውስጣዊ ጥንካሬ ማየት እንችላለን። ሁለተኛው ዊክነስ ወይም ድክመታችን ነው። ድክመታችን ደግሞ ለምሳሌ የመነሻ ካፒታል እጥረት፣ አዲስ ብራንድ መሆናችን እና በብዙዎች ዘንድ ብዙ አለመታወቃችን መሰረታዊ ምሳሌዎች ናቸው ማለት ነው። ሌላው ሁለቱ ውጫዊ ሁኔታዎች ኦፖርቹኒቲ፣ አንዱ የመጀመሪያው ኦፖርቹኒቲ የምንለው መልካም አጋጣሚ የምንለው ነው ማለት ነው። ይህም የሀገር ውስጥ ምርትን የሚያበረታቱ የመንግስት ፖሊሲዎች እንደ መልካም አጋጣሚ ሆነው ሊገኙ ይችላሉ። እንዲሁም ከፍተኛ የሆነ የገበያ ፍላጎት ካለ ይሄ የገበያ ፍላጎቱም እንደ መልካም አጋጣሚ ሆኖ ልናገኘው እንችላለን። እንደ ቢዝነሳችን ባህሪ እንግዲህ መልካም አጋጣሚዎቻችንን በደንብ ተንትነን ማወቅ ይጠበቅብናል ማለት ነው። አራተኛው እና የመጨረሻው ስጋቶች ወይም ትሬትስ የምንላቸው ናቸው። ትሬትስ እንግዲህ የዋጋ ንረት ወይም ኢንፍሌሽን የምንለው፣ የውጭ ምንዛሬ እጥረት፣ የጥሬ ዕቃ አቅርቦት መቆራረጥ፣ በፈለግነው ሰዓት የጥሬ ዕቃ አለማግኘት፣ እነዚህ እንደ ስጋት ወይም እንደ ትሬት አድርገን ልናያቸው የምንችላቸው ጉዳዮች ናቸው። እንግዲህ ሌሎች ፒስትል አናሊሲስ የሚባልም አለ። እንደ አስፈላጊነቱ ቢዝነስ ፕላናችን ለመጻፍ የኢንዱስትሪ የቢዝነስ ዘርፋችንን አናሊሲስ ስንሰራ በፒስትል አናሊሲስም ልንሰራው እንችላለን ማለት ነው፣ አስፈላጊ ሆኖ ሲገኝ። ፒስትል አናሊሲስ ምንድነው የሚለው ምናልባት ማወቅ ከፈለጋችሁም አሁንም ኮሜንት መስጫ ላይ ሳጥኑ ላይ ጻፉልንና በቀጣይ በዚህም ጉዳይ ላይ ማለት ነው ተገቢውን ዝግጅት አድርገን የምንመለስበት ይሆናል። ሶስተኛው የቢዝነስ ፕላናችን ክፍል የሚሆነው የገበያ ትንተናና የማርኬቲንግ ስትራቴጂ የምንለው ነው ማለት ነው። ሴልስን ጨምሮ ማርኬት አናሊሲስ ማርኬቲንግ ስትራቴጂን የምናይበት ሶስተኛው የቢዝነስ ፕላናችን ኮምፖነንት ነው። እዚህም ላይ እንግዲህ ሀሳባችሁ ምንም ያህል ድንቅ ቢሆን የሚገዛ ደንበኛ ከሌለ ቢዝነሱ ሊሰራ አይችልም፣ ምንም ትርጉም የለውም። ስለዚህ የማርኬቲንግ ስራው በትክክል መሰራት አለበት። ታርጌት ማርኬት ወይም ታላሚ ደንበኛን መለየት ነው። ቢቱሲ ከቢዝነስ ወደ ከስተመር ዳይሬክት ቱ ከስተመር የምንሄድበት የግል ተጠቃሚዎችን ሁኔታ ማየት አለብን። እነማንን ነው ታርጌት የምናደርገው? እነዚህን ታርጌት የምናደርጋቸውን የምርታችን ወይም የአገልግሎታችን ተጠቃሚ ይሆናሉ ብለን የምናስባቸውን የህብረተሰብ ክፍሎች በእድሜ፣ በገቢ ደረጃ፣ በአድራሻ፣ በተለያዩ መስፈርቶች በደንብ ብጥር አድርገን ማወቅና ስትራቲፋይድ አድርገን ማስቀመጥ ይኖርብናል ማለት ነው። ቢቱቢ ወይም ደግሞ ቢዝነስ ቱ ቢዝነስ ከሆነ ድርጅቶች፣ ሆቴሎች፣ ትምህርት ቤቶች፣ የመንግስት መስሪያ ቤቶችን በደንብ ለይተን የእኛን ምርትና አገልግሎት ሊጠቀሙ የሚችሉ ቢዝነሶችንና ኢንቲቲዎችን ለይተን ከነሱ ጋር አግባብነት ያለው እነሱን ጋር ተደራሽ ሊያደርገን የሚችል የማስታወቂያ ወይም የማርኬቲንግ ስራን እንሰራለን ማለት ነው። የገበያ ስትራቴጂ ወይም ማርኬቲንግ ሚክስ የሚባሉ አሉ። 4 አራት ፒዎች የምንላቸው ማለት ነው። በአማርኛው 4 ማዎች ነው መሰል የሚባሉት። የመጀመሪያው እንግዲህ ፕሮዳክት ወይም ደግሞ ምርት ነው። የምርታችን ሁኔታ በትክክል የጥራት ደረጃው፣ የማሸጊያው ሁኔታ፣ የዋስትና ጊዜ የመሳሰሉ ከምርት ጋር ሊገናኙ የሚችሉ ነገሮችን በትክክል አናላይዝ አድርገን ማውጣት ይጠበቅብናል። ሁለተኛው ፕራይስ ወይም ዋጋ ነው። ይህም የዋጋ ትመና ስትራቴጂን ኮስት ፕላስ ፕራይሲንግ ኦር ኮምፒቲቲቭ ፕራይሲንግ የሚባለውን ዘዴ መርጠን መጠቀም ይኖርብናል ማለት ነው። ሶስተኛው ፕሌስ ወይም ቦታ፣ ማከፋፈያ ቦታ የሚለውን ይወክልልናል። ይህም እንግዲህ ምርቱ ለደንበኛ የሚደርስበት መንገድ ምንድን ነው? ቀጥታ ሽያጭ ነው? በወኪሎች በአከፋፋዮች በኩል ነው የሚለውን ነገር መልስ የሚያገኝበት የማርኬቲንግ ስትራቴጂያችን ነው ማለት ነው። አራተኛው ፕሮሞሽን ወይም ማስተዋወቅ የምንለው ነው። ማስተዋወቅ በምን አይነት መንገድ ነው ምርታችን ወይም አገልግሎታችን የምናስተዋውቀው የሚለውን ነገር የምንመልስበት የማርኬቲንግ ስትራቴጂያችን ነው ማለት ነው። ያም ሲባል እንግዲህ በሶሻል ሚዲያ አሁን ላይ በደንብ እየተለመደና ፖፑላር የሆነ ትሬንድ እየሆነ ያለው የማስታወቂያ መንገድ ሶሻል ሚዲያ ነው። ሶሻል ሚዲያም ውስጥ የተለያዩ አማራጮች አሉ። ቴሌግራም፣ ቲክቶክ፣ ፌስቡክ፣ ዩቲዩብ፣ ራዲዮ፣ ቲቪ የምንላቸው ደግሞ የኮንቬንሽናሉ ወይም ሜንስትሪም ሚዲያውንም እንደ አማራጭ እናያለን ማለት ነው። በየትኛው መንገድ ነው የምናስተዋውቀው የሚለውን ማየት ይጠበቅብናል። ሰው በሰውም የፊት ለፊት ህዝብ ግንኙነትን በመጠቀም ማስተዋወቅ የሚቻልበት እድል አለ። እንግዲህ ከነዚህ አማራጭ የፕሮሞሽን ወይም የማስታወቂያ መንገዶች ሁሉ መርጠን መጠቀም የሚገባንን ውጤታማ ያደርገናል ብለን የምናስበውን አማራጭ ዘዴ እንጠቀማለን። ምናልባት
በሚክስ አድርገንም ወይም ደግሞ የተለያዩ አማራጮችንም በአንድ ጊዜ ልንጠቀም እንደምንችልም ማወቁ አስፈላጊ ነው ማለት ነው። አራተኛው የቢዝነስ ፕላናችን ክፍል የኦፕሬሽን እና የአመራር ፕላንን ይመለከታል። ኦፕሬሽን ኤንድ ማኔጅመንት ፕላን የምንለው ማለት ነው በእንግሊዝኛው። ይህም እንግዲህ አንደኛ የዕለት ተዕለት እንቅስቃሴያችን ወይም ዴይሊ ኦፕሬሽን በተመለከተ ግልጽ የሆነ የአሰራር ስርዓት ሊኖረን ይገባል። ይህም በቢዝነስ ፕላናችን ቀድመን ማስቀመጥ አለብን ማለት ነው። ይህም ሲባል የምርት ሂደት ወይም የአገልግሎት አሰጣጥ ሰንሰለቱን በተመለከተ በደንብ ማስቀመጥ ይኖርብናል። የድርጅቱ ቦታና መሰረተ ልማት፣ የኪራይ ውል አደረጃጀትን በተመለከተም እንደዚሁ የኦፕሬሽን እና የማኔጅመንት ስራው አካል ሆኖ ይቀመጣል ማለት ነው። የጥሬ ዕቃ አቅርቦትን በተመለከተ አቅራቢዎች ጋር የሚኖረን ግንኙነት በተመለከተም በዚሁ ክፍል በደንብ በስነ ስርዓት ማስቀመጥ ይጠበቅብናል ማለት ነው። ሌላው የአመራር መዋቅር ወይም ኦርጋናይዜሽናል ስትራክቸር የምንለው ነው። እንግዲህ የስራ አስኪያጅ ወይም ዋና ስራ አስኪያጅ የሚባለው አለ። ከዛ በመቀጠልም የዘርፍ ኃላፊዎች ያስፈልጋሉ። እነዚህ አካላት ምን ምን የስራ ድርሻ አላቸው የሚለውን ነገር መዋቅርና ታስካቸውን በደንብ አላይን አድርጎ በተናበበ መንገድ ክሊር በሆነ መንገድ መስራት ማዘጋጀት ያስፈልጋል። የሰው ኃይል ፍላጎታችን ምን ያክል ነው፣ የደሞዝ ስኬላችን ስንት ነው የሚለውን ነገርም በትክክል ማስቀመጥ ያለብን ይመስለኛል። እዚህ ላይ እንግዲህ በኢትዮጵያ የሰራተኞችና ማህበራዊ ጉዳይ ሕግ መሰረት የሰራተኞችን አዋጅ በማይጣረስ መንገድ ሕጋዊ ሂደቱን በተከተለ አግባብ ይህን ጉዳይ በደንብ መሬት ማስያዝ ያስፈልጋል ማለት ነው። አምስተኛውና የመጨረሻው የቢዝነስ ፕላናችን ኮምፖነንት የፋይናንስ እቅድ እና የፋይናንሻል ትንበያ የምንለውን የሚመለከት ነው። ይህም እንግዲህ የቢዝነስ ፕላናችን እጅግ በጣም ወሳኝ የሚባለው ክፍል ነው። ቢያንስ የ3 ዓመታትን የፋይናንስ ትንበያ በቢዝነስ ፕላናችን ውስጥ ማካተት ይጠበቅብናል ማለት ነው። ቢያንስ የ3 ዓመታችን የፋይናንስ እንቅስቃሴ ትንበያ ማስቀመጥ አለብን። አንዳንዴ ከዛም በላይ ሊጠየቅ ይችላል። ነገር ግን አሁን ባለው በኢትዮጵያ ነባራዊ ሁኔታ የ3 ዓመትንም እንቅስቃሴ መተንበይ በጣም ከባድ ነው። ብዙ የገበያ ቫሪያብሎች በጣም ዳይናሚክ ስለሆኑ ማለት ነው እና 3 እና ከዚያ በላይ የሚደርሱ ዓመታት ውስጥ የሚንቀሳቀሰውን የሂሳብ እንቅስቃሴ ወይ ፋይናንስ እንቅስቃሴ ትንበያ በቢዝነስ ፕላናችን የፋይናንስ ፕላን ውስጥ ማስቀመጥ ይኖርብናል። እንግዲህ በዚህ ውስጥ ማየት የሚገባን በፋይናንስ ፕላን እና በፋይናንሻል ፕሮጀክሽን ውስጥ የምናያቸው ዋና ዋና ነጥቦች ከዚህ ቀጥለን እንመለከታለን። የመጀመሪያው የመነሻ ካፒታል ፍላጎት ወይም ስታርታፕ ካፒታል ሪኳየርመንት የምንለው ነው። እንግዲህ የመነሻ ካፒታል ፍላጎታችንን ስንወስን የመጀመሪያው ቋሚ እቃዎች ምን ያክል ያስፈልጋሉ፣ የካፒታል ኮንትሪቢዩሽን የምንለው ማለት ነው። ማሽነሪዎች፣ የቢሮ እቃዎች፣ ተሽከርካሪዎች የመሳሰሉ ነገሮችን ታሳቢ ባደረገ መንገድ የቋሚ እቃዎችን ኮስት አይደንቲፋይ እናደርጋለን። ከዛ በመቀጠል ደግሞ የስራ ማስኬጃ ካፒታል ወይም ወርኪንግ ካፒታል የምንለውንም አብረን ማሰብ ይኖርብናል ማለት ነው። ቢያንስ የ3 ወር የሰራተኞች ደሞዝ፣ የኪራይ ክፍያ እና የጥሬ ዕቃና እንዲሁም ሌሎች የመብራት፣ የውሃ የመሳሰሉ ልዩ ልዩ ወጪዎችን የሚሸፍን የስራ ማስኬጃ ካፒታል ሊኖረን ይገባል ማለት ነው። በዚያ ልክ ነገሮችን ብትን አድርገን የመነሻ ካፒታል ፍላጎታችንን ማስቀመጥ ይኖርብናል። ከዛ በመቀጠል የፋይናንስ መግለጫዎች ወይም ፋይናንሻል ስቴትመንትስ የምንላቸውን በፕሮጀክሽን ማስቀመጥ ይኖርብናል። እነዚህ ፋይናንሻል ስቴትመንት የምንላቸው በዋናነት 3 አሉ። የገቢና ወጪ መግለጫ ወይም ኢንካም ስቴትመንት የምንለው፣ የካሽ ፍሎው ትንበያ ወይም የካሽ ፍሎው ስቴትመንት የምንለው አለ። እንዲሁም በሶስተኛ ደረጃ የባላንስ ሺት ወይም ደግሞ የሀብትና ዕዳ መግለጫ የምንለው ይኖራል ማለት ነው። እነዚህን 3ቱን የፋይናንሻል ስቴትመንትስ ወይም ደግሞ የሂሳብ መግለጫዎች በፕሮጀክሽን ደረጃ ማዘጋጀት ይኖርብናል። ለምሳሌ የገቢና ወጪ መግለጫ ምን ያሳያል የሚለውን ስንመለከት በዋናነት ሽያጫችንንና ወጫችንን መዝግቦ ከሽያጭ ላይ ወጪን በመቀነስ የተጣራ ትርፋችንን የሚያሳይበት ወይም ደግሞ የተጣራ ትርፋችንን ፕሮጀክት የምናደርግበት የምንተነብይበት የፋይናንሻል ስቴትመንት ወይም የሂሳብ መግለጫ አይነት ነው። የካሽ ፍሎው ትንበያ ወይም ካሽ ፍሎው ስቴትመንት የምንለው ደግሞ የወርሃዊ የገንዘብ ገቢና ወጪ እንቅስቃሴ የፈሳሽ ገንዘብ እጥረት ወይም ሊኩድ ካሽ እጥረት አለብን የለብንም የሚለውን ለመቆጣጠር እና ምናልባትም ጤናማ የሆነ የፋይናንስ እንቅስቃሴ እንዲኖረው ድርጅቱ የሚያግዘን የካሽ ፍሎውን የሚያሳይ ወይም ደግሞ የገንዘብ ፍሰቱን የጥሬ ገንዘብ ፍሰቱን የሚያሳየን የፋይናንሻል ስቴትመንት ነው ማለት ነው። ሶስተኛው የባላንስ ሺት መግለጫ ነው። ይህም እንግዲህ ድርጅቱ ምን ያክል ሀብት አለው የሚለውን የሚያሳየን ነው። የባላንስ ሺት የራሱ ኢኩዌሽን አለው።
ሀብት ወይም አሴት እኩል ይሆናል ዕዳ ወይም ሊያቢሊቲ ሲደመር የባለ ሀብቱ ድርሻ ወይም ኢኩዊቲ የምንለው ነው ማለት ነው። እንግዲህ ድርጅቱ ዕዳ ከሌለበት ሀብት ወይም አሴት ኢኳልስ ቱ ኢኩዊቲ የሚለው ጋር እኩል የሚሆንበት ሁኔታ ይኖራል ማለት ነው። ሌላው በዚህ በፋይናንሻል ፕሮጀክሽን ውስጥ ደግሞ ማየት የሚገባን የመመለሻ ነጥብ ትንተና ወይም ደግሞ የብሬክ ኢቨን አናሊሲስ የምንለውንም አብሮ ማየት ይኖርብናል። ይሄ ብሬክ ኢቨን አናሊሲስ የምንለው ድርጅታችን ወይም ተቋማችን አክሳሪም አትራፊም የማይሆንበትን የሽያጭ መጠን የምናውቅበት ወይም የማምረት መጠን የምናውቅበት ነው። ብሬክ ኢቨን ፖይንት ላይ ስንደርስ እንግዲህ ድርጅቱ ያወጣውን ወጪ ሙሉ በሙሉ አካክሷል፣ ትርፍም የለውም፣ ኪሳራም የለም የሚባልበት ፖይንት ነው ማለት ነው። ይህን በደንብ ማወቅ ያስፈልጋል። ያው ይሄ በፕራይስም በዩኒትም ማወቅ ይቻላል ማለት ነው። ብሬክ ኢቨን ፖይንት የምንለውን ፎርሙላው እዚህ ፊት ለፊት ላይ አስቀምጬላችኋለሁ። በዚህ አግባብ አንደርስታንድ ማድረግ እንችላለን ማለት ነው። ሌላው በዚህ ዝግጅት መጀመሪያ መግቢያ ላይ እንደነገርኳችሁ ማካተት የሚፈልገው ነጥብ ብዙ ጊዜ የቢዝነስ ፕላን ስናዘጋጅ የምንፈጽማቸው ስህተቶች ይኖራሉ። ከነዚህ ስህተቶች ውስጥ 5 የሚሆኑትን የተለመዱትን የቢዝነስ ፕላን ዝግጅት ወቅት የሚፈጸሙ ስህተቶችን እንመለከታለን። የመጀመሪያው ስህተት እንግዲህ የገበያ ጥናቱን ግምት ብቻ ማድረግ ነው። አክቹዋል የሆነ ቁጥር ሳይሆን በግምት የገበያ ጥናት መረጃዎችን የምንሞላበት አሰራር አለ ብዙ ጊዜ ማለት ነው። እውነተኛ የገበያ መረጃና የደንበኞችን ፍላጎት ያላገናዘበ ያንን ያላጠና በግምት የተቀመጡ ቁጥሮች ብዙ ጊዜ ቢዝነስ ፕላን ስናዘጋጅ እንጠቀማለን እና አንዱ ስህተት ይሄ ነው ማለት ነው። ስህተት 2 ደግሞ የህግና የታክስ ወጪዎችን አለመገመት ነው። ህግና የታክስ ወጪዎችን አለመገመት። ይህም ሲባል እንግዲህ የቫት፣ የንግድ ፍቃድ እድሳት፣ የኦዲት እና የሰራተኛ ገቢ ግብርን ወይም ኢንካም ታክስ የምንላቸውን ወጪዎች በትክክል አለማካተት። ይህ ሁለተኛው ቢዝነስ ፕላን ሲዘጋጅ ሚስ የሚደረገው ወይም የሚፈጸም ስህተት ነው ማለት ነው። ሶስተኛ የስራ ማስኬጃ ካፒታል ወይም ወርኪንግ ካፒታልን ማሳነስ ነው። ቢዝነሱ ትርፍ ማምጣት እስኪጀምር ድረስ የሚያስፈልገውን የዕለት ተዕለት የገንዘብ ፍላጎት ሳይዙ ስራ መጀመር፣ በቂ ወርኪንግ ካፒታል ሳይዙ ስራ መጀመርም ሌላው ችግር ነው ማለት ነው። በቢዝነስ ፕላናችን ውስጥ የሚያስፈልገንን በቂ የሆነ ወርኪንግ ካፒታል ቀድመን ማወቅ አለመቻል ሌላው ቢዝነስ ፕላን ስናዘጋጅ የምንሳሳተው 3ኛው ስህተት ነው ማለት ነው። 4ኛው ስህተት የስጋት መከላከያ እቅድ ወይም ደግሞ የሪስክ ሚቲጌሽን ፕላን አለመቅረጽ ነው። የዋጋ ንረትና የጥሬ ዕቃ እጥረት ቢከሰት የሚወሰዱ የመፍትሄ እርምጃዎችን የመፍትሄ አማራጮችን ቀድሞ በቢዝነስ ፕላናችን ውስጥ በትክክል አይቶ አለማስቀመጥ ሌላው ቢዝነስ ፕላን ስንሰራ ወይም ስንጽፍ የምንሳሳተው 4ኛው ስህተት ነው ማለት ነው። 5ኛው የቢዝነስ ፕላን ስንጽፍ የምንሳሳተው ስህተት ደግሞ ያልተጨበጠ የሽያጭ ትንበያ ወይም ኦቨር ኤስቲሜትድ ሴልስ ፕሮጀክሽን የምንለው ነው። ከመጀመሪያው ወር ጀምሮ ከፍተኛ ትርፍ ይገኛል ብሎ መገመትና ማሰብ ቢዝነስ ፕላናችን ጤናማ አለመሆኑንና በኋላም ወደ ተግባር ሲገባ ወደ መንገራገጭ ውስጥ ወደ ችግር ውስጥ እንዲገባ የሚያስገድደው የቢዝነስ ፕላን ዝግጅት ጉድለት ወይም ደግሞ ችግር ስህተት ነው ማለት ነው። እንግዲህ ክቡራንና ክቡራት ቤተሰቦችን የዛሬው ዝግጅታችን ኦልሞስት አጠናቀናል። በዝግጅታችን ውስጥ እንዳስሳቸዋል ብለን ያስቀመጥናቸውን ዋና ዋና ነጥቦች አይተናል ማለት ነው። ለማጠቃለያ ያክል እንግዲህ የቢዝነስ ፕላን ዝግጅት አንድ ጊዜ ተጽፎ የሚተው ሰነድ አይደለም። ከጊዜውና ከገበያው ሁኔታ ጋር አብረን እያሻሻልነው የምንሄደው ህያው የሆነ ሰነድ ሊቪንግ ዶክመንት መሆኑን መገንዘብ ያስፈልጋል። አንድ ጊዜ ጽፈን መወርወር የለብንም ማለት ነው። እንዳጠቃላይ የዛሬው ዝግጅታችን የማጠቃለያ መልእክት ይህን ይመስላል። ሌላው እንደ አሳይመንት የምሰጣችሁ እንደው ለቢዝነስ ፍላጎት ወደ ኢንተርፕረነርሺፕ የመግባት ኢንተረስት ያላችሁ ሰዎች ከሆናችሁ በየትኛው ዘርፍ መሰማራት ትፈልጋላችሁ የምታስቡትን የቢዝነስ ሀሳብ ወይም የንግድ ሀሳብ ኮሜንት ላይ ብትጽፉልኝ። ከዛ በመቀጠል ደግሞ በየትኛው የንግድ ድርጅት አመሰራረት አይነት ነው ቢዝነሳችሁን ወደ መሬት ማውረድ የምትፈልጉት የሚለውንም እዚያው ላይ የቢዝነስ ሀሳብ ካላችሁ በግለሰብ ደረጃ ነው መነገድ የምትፈልጉት፣ በሽርክና ነው፣ በፒኤልሲ ነው ወይስ በአክሲዮን ነው የሚለውንም ኮሜንት ላይ ብጽፉልኝ ደስ ይለኛል ማለት ነው። ይህንን አሳይመንት እሰጣችኋለሁ። ከዛ በዘለለ እንግዲህ የዕለቱን ዝግጅት በዚህ አጠናቀናል። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። እዚህ
ዝግጅት ላይ ሀሳብ፣ አስተያየት፣ ጥያቄ ካላችሁ አሁንም በኮሜንት መስጫ ሳጥኑ ጻፉልን፣ ይደርሰናል፣ እናነባዋለን እና ተገቢውን ዝግጅት አድርገን መልስ መስጠት በሚገቡን ጉዳዮች ዙሪያ ሁሉ መልስና ማብራሪያ የምንሰጥ መሆኑን ማረጋገጥ እወዳለሁ። በተረፈ እንግዲህ ቻናላችን እንዳዲግ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሌሎች ጓደኞቻችሁም ሼር በማድረግ ቻናሉ እንዳዲግ ዝግጅቶቻችን ብዙዎች ጋር ተደራሽ እንዲሆኑ አግዙን ማለት እንወዳለን። በተረፈ በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን።